المهدي تربية معاكل يا أوقات معد. بسم الله الحمد لله والصلاة والسلام على رسول الله. ودن موچቶች ይህ ከክታቡ ተውሂድ درس ሶስተኛው ክፍል ነው። እንዲህ ይላል وعن معاذ بن جبل رضي الله عنه قال معاذ بن جبل يتبالو ታላቅ ታዋቂ صحابي الله سبحانه وتعالى ይወደዳቸውና قال እንዲህ አሉ كنت ነበርኩኝ ይላሉ ከለታት አንድ ቀን رديف النبي صلى الله عليه وسلم كالله سبحانه وتعالى ملكتنيا حالا تنفاتجي يهدكوኝ ነበር ይተጓዝን ነበር على حماري የምንጓዝበትም እንስሳ አህያ ነበር አለ فقال لي ይተጓዝን ሳለን ውዱ የአላህ መልእክተኛ صلى الله عليه وسلم እንዲህ ብለው አሉ يا معاذ أنت معاذ هوي أتدري ታውቃለህን ما حق الله يا الله حق من اندهنا ታውቃለህን على العباد በሁሉም በፈጠራቸው ባሪያዎቹ ላይ ያለው የአላህ حق ምን እንደሆነ ታውቃለህን ብሎ ጠየቁኝ ቀጠሉና አሁንም وما حق العباد على الله يا اللهስ حق ባሪያዎቹ ላይ ያለባቸው ለአላህ ማድረግ ያለባቸው የአላህስ حق ምን እንደሆነ ታውቃለህን ብለው ጠየቁኝ قلت بيالኳቸው الله ورسوله اعلم اللهና መልእክተኛው ያውቃሉ እኔ አላውቅም የሚል መልስ ሰጠዋቸው አለ قال ብለው አሉ የአላህ መልእክተኛ صلى الله عليه وسلم فإن حق الله على العباد يا الله سبحانه وتعالى حقوቹ ባሪያዎቹ ላይ ያለ የአላህ حق أن يعبدوه الله ሊያመልኩት ነው ሊገዙት ነው ሊፈሩት ሊከጅሉት ሊለምኑት ነው ሊማጸኑት ነው ሊመኩበት ነው ولا يشركوا لا ያጋሩ ነው በዚህ አምልኮ ላይ አላህን በመፍራት ላይ ማጋራት የለባቸው እሱ ብቻ መፍታት ያለባቸው አላህን በመገዛት ላይ እሱ ብቻ ነው መገዛት ያለባቸው አላህን በመከጀል ላይ አላህን በመለመን ላይ ሌላን አካል ማጋራት የለባቸው ቢሂ በአላህ ላይ በአምልኮው ላይ አጋሩ ሸይአ ምንም ነገር ቢሆን ሰውም ይሁን መልአክም ይሁን ነብያትም ይሁኑ ፍጥረታት የትኛውም ፍጡር በአላህ ላይ ከአላህ እኩል አድርገው የሚፈሩት የሚከጅሉት የሚለምኑት ደርስልኝ አድነኝ የሚሉት የህይወታቸውን ጉዳይ ነግረውት አሳካልኝ ብሎ የሚሉት የትኛውም አካል ሊኖር አይገባም ይህን ነገር በሙሉ ማድረግ ያለባቸው ለአንድ አላህ ብቻ ነው ብለው ነገሩት وحق العباد የባሪያዎቹ حق ደግሞ አላህ Subhanahu Wa Ta'ala ቀደም በተገለጸው መልክ አላህን የሚያመልኩ የሚገዙ ባሪያዎቹ حق ደግሞ على الله በአላህ ላይ ያለው አላ يعذب لا يقطعوا الله من لا يشرك به بالله لا ያላጋራበትን ሰው شيئا ምንም ነገር በአላህ ላይ ያላጋራን ሰው አላህ Subhanahu Wa Ta'ala አልቀጣም ብሎ ይሄን حق ሰጥቷቸዋል ብሎ አሉት فقلت بيالኩኝ ይላል ሙዓዝ ኢብኑ ጀበል رضي الله عنه يا رسول الله يا الله መልእክተኛ ሆይ አሁን የነገሩኝ ትምህርት በጣም ይማርክ እጅግ ደስ የሚያሰኝና ትልቅ የምስራች ስለሆነ አፈላ ኡበሽሩ الناس ሰዎችን ሂጄ የምስራች ልበላቸዋ አላህ ካላጋራችሁበት ካላህ ውጭ ማንንም ምንንም ሳታጋሩ ልመናችሁ ለአላህ ብቻ ከሆነ መከጀላችሁ ከአላህ ብቻ ከሆነ መፍራታችሁ አላህን ብቻ ከሆነ ማፍቀራችሁ መውደዳችሁ መታዘዛችሁ ለአላህ ብቻ ከሆነ ድረስልኝ አድነኝ የምትሉት አላህን ብቻ ከሆነ ውስጣዊም ሆነ ውጫዊ ማንነታችሁን ለአላህ ብቻ የሰጣችሁ ከሆነና ሌላ ማንንም ምንንም ያላጋራችሁ ከሆነ አላህ አይቀጣችሁም ተብሏል ብዬ ለህዝብ ላበስር ብዬ ስጠይቃቸዋለሁ قال لا አይ አታበስራቸው ለምን لا تبشرهم አታበስራቸው ለምን فيتكلوا ይሰንፋሉ በሌላ የዒባዳ አይነት
ይሰንፋሉ ችላ ይላሉ ይዘናጋሉ ስለዚህ አታበሰራቸው ብለው አሉኝ ይላል አخرجاه ቡኻሪና ሙስሊም ዘገቡት ነው في الصحيحين ሁለት صحيح በሆኑ ክታቦቻቸው ዘግበውታል ይለናል مرحبا ውድ ወንድሞች እህቶች ከዚህ ሐዲስ ብዙ ምንወስደው መልእክት አለ ከዛ ውስጥ የአላህ መልእክተኛ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ህይወታቸው አኗኗራቸው ሙተዋዲዕ ነበሩ ከህብረተሰቡ ለየት ያለ አኗኗር አልነበራቸውም ሚበሉትም ሚጠጡትም ሚለብሱትም የሚጓጓዙበትም ትራንስፖርት ህዝቡ ይኖርበት በነበረው መልክ ነበር ይኖሩ የነበረው እንደውም አንዳንዴ ህዝቡ ማህበረሰቡ ከሚኖርበት የዓለማዊ አኗኗር ያነሰም ኑሮ ይኖሩ ነበር ለምሳሌ እዚህ ሐዲስ ላይ እንዳየነው በአህያ መጓዛቸው በወቅቱ ፈረስ አለ ግመል አለ የተሻሉ የሚባሉ መጓጓዣዎች ማለት ነው ሆኖም ግን በአህያ የሚጓዙ ነበር አይጠየፉም ነበር ይሄ ትራንስፖርት ነው አነስተኛ መጓጓዣ አይሉም ነበር ነው ሁለተኛ ሲጓዙ አብሯቸው ከኋላ ሙዓዝን አንፋጠውት ነበር ያለው ምን ያሳያል አሁንም ሌላ ተዋዱዓቸውን መተናነሳቸውን ያሳያል አብሮ መጓዛቸውን እኔ ብቻ ልጓዝ ወረድልኝ አንተ ህያውን እየመራህ እያስከሂድ አላሉትም ና ከኔ ኋላ ሁን ማለታቸው እዝነታቸውን ያሳያል ርህራቸውን ያሳያል እንዲሁም ደግሞ መተናነሳቸውን ያሳያል ሌላው እየተጓዙም ቢሆን አጋጣሚን መጠቀም انتهازul فرص አጋጣሚን መጠቀም ከሙዓዝ አጠገባቸው ያለው ይህ አጋጣሚ ተጠቅመው አጠገባቸው መሆኑን ብቻውን መሆኑን ተጠቅመው ነብዩ ሰለላሁ ዐለይሂ ወሰለም አስተማሩት አንድ ሰው ምን አለው አላሉም እየተጓዝን ነው አሁን የትምህርት ቦታ አይደለም አላሉም ያገኙትን አጋጣሚ ሁሉ ለማስተማር ለማንቃት ይጠቀሙ ነበር ሌላው የትምህርት አሰጣጣቸው እጅግ ማራኪ ነበር ምን ብሎ ነው የጠየቁት ያሉት አተድሪ ታውቃለህን በመጠይቅ አድርገው ነው ያስተማሩት ጠየቁት ሳይጠይቁትኩም ዝም ብለው ያላህ ሐቅ እንደዚህ ነው የባሪያዎቹ ሐቅ እንደዚህ ነው ብሎ መናገር ይችላሉ ነገር ግን ጥሩ የትምህርት አሰጣጥ ማለት ማስተማር ምንፈልገው ነገር በጥያቄ መልክ እናቀርበውና አናውቀውም ብሎ ሲሉ አእምሮአቸው የተማሪው አእምሮ ለማወቅ ይጓጓል እንዲማር ለማወቅ አጓጉተው ነው ዕውቀትን የሰጡት ይሄ በጣም ምንወስደው ወሳኝ ሆነ የትምህርት አሰጣጥ ነው ያነሱት ነጥብ ደግሞ በጣም እጅግ የሚያጓጓም ነው ማ ሐቁላሂ ዐለል ዒባድ አላህ ባሪያዎቹ ላይ ለአላህ ባሪያዎቹ ላይ ያለው ሐቅ ምን እንደሆነ ታውቃለህን ይሄ ጥያቄው ከበዳለ ነው እንዴ አላህ በባሪያዎቹ ላይ ሐቅ አለው እንዴ አላህ ከኛ የሚፈልገው ነገር አለ እንዴ አላህ ከኛ የሚጠብቀው ነገር አለ እኛ ለአላህ መሆን ያለብን ነገር አለ እንዴ የሚል ጥያቄ በጣም ይጭራል ውስጥ ላይ ለምርሱ ያጓጓል እንዲሁም ቀጠልና አሁንም ሌላ ጥያቄ ጠይቀው ነው ወማ ሐቁል ዒባዲ ዐለ አላህ ባሪያዎቹስ በአላህ ላይ ያላቸው ሐቅ ምን እንደሆነ ታውቃለህን ሲሉ አሁንም ለኛም አላህ ለኛ የሚያደርገው ነገር አለ የሚል ነገር ይፈጥራል በዚህ መልኩ ነበር ያቀረቡትና ጥሩ የጥያቄ አቀራረብ ጥሩ ምላሽ እንዲሰጥ እንዲመጣ ወይም ደግሞ ጥሩ መልስ ለሚሰጠው መልስ ጥሩ አእምሮ ጥሩ ስነ ልቦና እንዲኖር ያመቻቻል مرحبا ሌላው ምንረዳው ከመልእክቱ አላህ እኛን ሲخلቀን ዝም ብሎ ለመተዋደል የخلቀን እንድንበላ እንድንጠጣ ኑረን እንድንሞት አይደለም ዋናው የተፈጠረበት ዋናው ዓላማ አላህን መገዛት ነው አላህን ማምለክ ነው የአላህ ባሪያ መሆን ነው ይህ ደግሞ በብቸኝነት ማምለክ ብቻ አይደለም ሱብሃንአላህ አንዳንድ ሰው እየሰገድን ነው እየጾምን ነው እየቀራን ነው እየዘከርን ነው ሰደቃ እየሰጠን ነው እያለ የሚያደርገውን አምልኮ ነው የሚቆጥረው ወይ የሚያስበው ያን አምልኮ አፈጻጸሙ ለአላህ ብቻ ብርን የፈጸምከው ወይስ ከአላህ ውጪ ሌላ ፍጥረታትን አስበህበት ነበር የሚለውን አያስተውልም ስለዚህ ውድ የአላህ ባሪያዎች ወይ አላህን ማምለካችን አንድ ነገር ጥሩ ነገር ነው ግን ብቻውን በቂ አይደለም የግድ ውስጡ ላይ ምን መኖር አለበት ለአላህ ብቻ የሚለው ነገር መኖር አለበት ስንፈራ መፍራት አምልኮ ነው አላህ ብቻ መኖር አለበት ግን ምንፈራው መከጀል አምልኮ ነው አላህ ብቻ መኖር አለበት ግን ምንከጀለው
ማፍቀር አምልኮ ነው አላህን ብቻ ነው ማፍቀር ያለብን መታዘዝ አምልኮ ነው ለአላህ ብቻ ነው ገይብ ሆኖ ምን ፈራውና ምን ተታዘው መመሪያው ሙሉ በሙሉ ምን ተገብረው የአላህ ብቻ መሆን አለበት መለመን ድረስልኝ አድነኝ ማለት አምልኮ ነው ይህን አምልኮ ለአንድ አላህ ብቻ ነው ማድረግ አለብን ሰደቃ መስጠት ቁርአን መቅራት ሰላት መስገድ ሐጅ መሄድ ዑምራ ማድረግ ወላጆች መታዘዝ የጎረቤትን ሐቅ መወጣት ዝምድናን መቀጠል ዚክር መዘከር ዱዓ ማድረግ እነዚህ አምልኮች ናቸው እነዚህ አምልኮች መፈጸማችን ጥሩ ነው ግን የበለጠ ጥሩ የሚሆነው የበለጠ ብቻ አይደለም ጥሩነቱ የሚረጋገጠው ለአላህ ብቻ ብለን ስናደርጋቸውና ከአላህ ውጭ ምንንም በአላህ ላይ እነዚህን ተግባራቶች ስንፈጽም በአላህ ላይ ምንንም ሳናጋራ የፈጸምን ከሆነ አምልኮ ይባላል አሁን ዒባዳ ተከናወነ ይባላል ነገር ግን ዒባዳዎችን አከናውነን ተግብረን ከአላህ ውጭ ነገርን ካጋራንባቸው አምልኮ ተብሎ ማይጠሩም አለመጠራት ብቻ አይደለም ወደ ወንጀልም ይወስዱናል ወደ ጀሃነም ይወስዱናል እዚህ ጋር እንዳየነው አላህ አልቀጣም ያለው ማንን ነው ያላጋራብኝን ሰው አልቀጣም ብሏል ነው ያጋራበትን ሰውሳ እቀጣለሁ ነው መልእክቱና አላህ Subhanahu Wa Ta'ala የፈጠረንን ዓላማ አውቀን ተረድተን እሱን በብቸኝነት የምናመልክ የምንገዛ አላህ አድርገን አላህን ስናመልከው ስንገዛ ደግሞ በአላህ ላይ ከማጋራት አላህ ይጠብቀን ማጋራት ማለት ሩቅ አይደለም ወንድሞች እህቶች ማጋራት ማለት እከሌ ይልኝ በዒባዳ ላይ በአምልኮ ላይ እከሌ ይልኝ እከሌ ይስማልኝ እከሌ ታመስገኝ ታወድሰኝ ብሎ ሰዎች ለኔ ጥሩ ኮሜንት ይስጡኝ በሚል ሐሳብ ከሆነ ዒባዳን ምናከናውነው አጋርተናል ማለት ነው እንዴ ደግሞ ከአላህ ውጭ ያሉ ፍጥረታትን ድረሱልኝ አድኑኝ መላእክም ይሁኑ ነብይም ይሁኑ ወልይም ሳሊህም ይሁኑ የሰው ዘርም ይሁኑ ጅንም ይሁን ማንኛውም ፍጡር የሆነ ነገር ያድነኛል ስጥራው ይሰማኛል በህይወትም ያለ የሞተም ይሁን ለአላህ ብቻ መደረግ ያለበትን አምልኮ ከአላህ ላይ ቆርሰን ሸራርፈን ለነዚህ ለፍጥረታት ከሰጠን አጋርተናል ማለት ነው ይህ ነው መራቅ መጠንቀቅ ያለብን ሌላው ሰሃቦች ጥሩ ነገር ከሰሙ የሰሃቦች ባህሪ ጥሩ ነገር ከሰሙ የሰሙትን ነገር ለማሰማት ለሌላው ለማድረስ በጣም ይቸኩሉ ነበር በጣም ይፈጥሩ ነበር ለዚህ ነው ሙዓዝ ለሰው ልንገር ብሎ አለ ደስታን መግለጽ ጥሩ ነገር መልካም ነገር ለራስ ብቻ አፍነ መያዝ የለብንም ከመልካም ሁሉ የበለጠ መልካም ተውሂድ ነው ከሽርክ መራቅ ነው ይህ እኛ ብቻ ይዘን መቀመጥ የለብንም ሰዎችም ሁሉም በዙሪያችን ያለ በሙሉ ተውሂድን እንዲይዝና ከሽርክ እንዲጠነቀቅ ልናበስር ልናስተምር ይገባል ትልቅ የምስራች ምንለው ትልቅ ሀብት መልካም ነገር የምንለው ይህ የተውሂድ አስተምሮት ስለሆነ ማለት ነው ነቢያችን ግን ሰለላሁ ዐለይሂ ወሰለም አትንገራሉት በወቅቱ ማለት ነው አሁን ግን ነግሮናል ሙዓዝ ነግሮ ነው ለኛ የደረሰን ሐዲስ ሊሞት ሲል ነው ዒልምን ደብቆ መሞት ወንጀል ስለሆነ በዛ ወንጀል ላለመጠየቅ ሐዲሱን ተናገረ ወቅቱ የሚያሳየው ነገር ስለነበረ ነው በወቅቱ ነብዩ አትናገር ያሉት እንጂ እስከ መጨረሻው ቡን አትናገር ለማለት አልነበረምና ነው ለዚህ ነው ሰሃባው ይሄን ስለተረዳ በወቅቱ አልተናገረም መጨረሻ ግን ተናገረ ማለት ነው ከዚህ ምንድነው የምንረዳው አንድ ሰው የሚያውቀውን ዒልም የሚያውቀውን ነገር ሁሉ በሁሉም ቦታ ይነገራል ላይሆን ይችላል ለሁሉም ሰው ይነገራል ላይሆን ይችላል አንዳንድ ዕውቀቶች አንዳንድ ነጥቦች ስናስተምር ስንናገር ሰውን ያሰንፋሉ ብለን ካሰብ ላንናገራቸው እንችላለን ወይም ሰውን ተስፋ ያስቆርጣሉ ብለን ካሰብን ላንናገራቸው እንችላለን ስጋቱ ከሌለ ግን መናገር ይኖርብናል የሚለው ነገር እንማራለን አላህ Subhanahu Wa Ta'ala በተማርነው ምንጠቀም ሰው አላህ አድርገን ወጀዛኩሙላሁ ኸይራን ወሰለላሁ ወሰለም على نبينا محمد وعلى اله وصحبه والسلام عليكم ورحمه الله وبركاته المهدي تربيه معاكل يا أوقات معاد